ትርፋማው ስመጥር የሆነው የአፍሪካ ኩራት የኢትዮጵያ አየር መንገድ በ350 ሚሊዮን ዶላር የቦሌም አውሮፕላን ማረፊያን እያስፋፋ ነው። ይህ የአየር መንገድ የዛሬው ጅማሮ ብዙ ኩባንያዎቻችን ትምህርት ወስደውበት ሰራተኞች ተቀጣሪ ብቻ ሳይሆኑ ባለቤት እንዲሆኑም ጭምር እንደሚደረግ ሙሉ እምነት አለኝ። የዛሬው የዚህ ተርሚናል ምርቃት የሚያሳየው ኢትዮጵያ መስራት ከሚገባት በብዙ ርቀት ላይ እንዳለች ነው። እንደሰማችሁት 22 ሚሊዮን ተገልጋዮች ወይም ተሳፋሪዎች የሚያስተናግድ ተርሚናል ነው ያለን። ህዝባችን ግን 100 ሚሊዮን ነው። የውጭውን ሳንጨምር ለኛ ብቻ 1/5 ወይም ከ1/4 ከፍ ያለ አቅም ያለው ኤርፖርት ነው አሁን መገንባት የቻልነው። ከቦርድ አባላት እና ከማኔጅመንት የምንጠብቀው በፍጥነት ቢያንስ 100 ሚሊዮን ተሳፋሪዎች ማስተናገድ የሚችል ጠንካራ ኤርፖርት ከሚያስፈልጉት ተጨማሪ ኢንቨስትመንት ጋር በመስራት እውነተኛ የሀገር ኩራት የአፍሪካም ኩራት መሆናቸውን ለማረጋገጥ በዚች ትንሿ ስራ ሳይዘናጉ ትልቁን ለመጀመር እንዲነሳሱ አደራ ማለት ፈልጋለሁ። በመጨረሻም በሰራችሁት ስራ በእጅጉ የኮራው ደስም ያለኝ በየቦታው ሲሄድ ሳይ የምቀናበትን በሀገሬ ለማየት እድል ስለሰጣችሁ ኩባንያውን፣ ማኔጅመንቱን፣ ሰራተኞቹን ይህ ይልመድባችሁ፣ ቀጥሉ፣ ትጉ ማለት ፈልጋለሁ። ኢትዮጵያውያን የሰራላቸውን የለፋላቸውን ማመስገን ስለሚያውቁ በዚሁ ትጋትና ጥረት አዳዲስ ፈጠራ በማከል ኢትዮጵያ አየር መንገድን ወደ ላቀ ደረጃ እንደምታሸጋግር ሙሉ እምነት አለኝ። የኔ መንግስት ስራ በምትፈልጉት ሁሉ እናንተን መደገፍ እንጂ በእናንተ የዕለት ተዕለት ስራ እየገቡ አየር መንገዱ ያለው ስምና ክብር በፖለቲካ ምክንያት ወደ ኋላ እንዲመለስ ስላልሆነ ከጎናችሁ ሆነን የላቀ ስማችሁን የምንጠብቅ መሆኑን ላረጋግጥ እፈልጋለሁ።